ምን አይነት ቤት ነው የተቀጠርኩት እንዴ? ሰው ይቅርና ባለቤቱ ራሱ አይመጣ። ቀኑን ሙሉ እሰራለሁ። ምንም አሁን ምን ብዬ ስንት ሰራ ብለኝ ስንት ልበላው? አረ እንዴ ምን አይነት ቤት ነው ይሄ? ገባ የለም። እኔ ከባለቤቱ በላይ ነው የተጨነቁ። ምን ይቀብለኛል አሁን? ጭንቀት። ትላንት ምንም አልሰራም፣ 20 ብር ሰራው። ሰውየው ቲፕ የሰጠኝ ምንም አልጠቀምም። ቴፕ ብሎ የሰጠኝ 20 ብር። አሁን ዛሬ አንድ ሰው እንዴ ሰው ልጥራ? ስልክ ቢኖረኝ እኮ ጓደኞቼ እጠራሉ ሌላ ቦታ እንዳይጠቀም። ዝንብ ብቻ ነው አንዳንዴ እሷም የሚመጣው። እሷ ራሷ አላባረርም ብቻ እቀመጣለሁ። እሺ ና ሰው መጣ እጄ ልቀበል እንዴ? ወደዚህ ና በና ለእኔ ብለህ ና። እዚህ ጋር አሁን ሰላም፣ እንዴት ነህ? ሰላም። ምን ልታዘዝ? ምንም አልፈልግም። ኧረ የሆነ ነገር ተጠቀም። ኪሴ ውስጥ ምን የለም እኮ እኔ ራሴ ሰው እየጠበቁ ተነስ እንዳልል ቤቱ ባዶ ይሆናል። የሆነ ነገር ብር ላበድር። እኔ ራሴ ብር የለኝም። ሰው እየጠበቁ ነው። ገባኝ። ላበድር። ነገ ታመጣለህ፣ ትጠጣለህ፣ ላምጣልህ። እኔ አልፈልግም። ምን አይነት ሰው ነው? አሁን ሂድ ካልኩ ደግሞ ቤቱ ባዶ ይሆናል። ተጫወታ እንግዲህ። አንተ ጋር ልቀመጥ። እዚህ ሰፈር ነህ? አዎ እዚህ ሰፈር ነኝ። እንግዲህ በቃ ብር ሲኖርህ ና እዚህ ተጠቀም። ግን ዛሬም ብትጠቀም ነገ የምታመጣ ከሆነ የሆነ የምጠጣ አመጣልሃለሁ። ዛሬ ከሌለኝ ነገ ከየት አመጣለሁ ብለህ ነው? በቃ ሲኖረኝ እመጣለሁ። ጓደኞችን አጠራቸውም ይምጡ። እዚህ ምርጥ ቤት ነው። እሺ እዚህ ምግቡ ትላንት የተሰራው ምግብ ራሱ እስካሁን አልተሸጠም አለ። ትላንት የተሰራ አለ። እና ምርጥ ቤት ነው። ምርጥ ቤት ጥራ ጓደኞቼን አደራ እጠራለሁ። ትላንት የተሰራ አለ። ለምን የዛሬ ሳምንት አይደል ይሄ ጾም የተፈታ? ጾሙ ራሱ ከገባ በግታ አረዱ አለ። እሱ ራሱ አለ። ዛሬ አልተሰራማ ምግብ። ለምን ካለ ለምን ይበላሻል? ለምን ይበላሻል? አሞቄ ላምጣልህ ምግብ አንድ በየአይነት ተጫወት። እሺ እንግዲህ የትላንት አለ ግን ብመጣልህ ምግብም አለ አዝዣለሁ። ግን በልተህ ትሄዳለህ። አንድ ምግብ አይደል ያልከኝ? ብር የለኝም እኮ ነው እንዴ? አሁን ቀስ ብለህ አንድ ምግብ ያልከኝ መስሎኝ እኮ ነው። በቃ ብላ አዝዣለሁ። ከጋበዝከኝ ኖርማል ነው። ግን ኧረ ግብዣ አይደለም። በቃ ተው ከሌለኝማ አላስገድድም። ብር የለም እንጂ በቃ ማለት ነው። እሺ ኧረ እኔ በቃ ስራ ከማጣት ብዬ ጭራሽ ሰው የማይገባበት ወይ እዚህ ጋር ሆኖ ሰውን ያስፈራራል እንዴ? ወይ ያባርራል እንዴ? ሰላም ነሽ? እንዴት ነሽ? ወይ ሲጨንቀኝ መጣሽ። በቃ እስከዛ ስንት ሰው ነው? አይ ሰው ገባኝ። ስንት ሰው ናቸው? ለማዘዝ እንዲመቸኝ ገባኝ። ስንት ሰው ናቸው? ለማዘዝ እንዲመቸኝ እነሱ 5 ናቸው። ግን ምንም ሲመጡ ይዘዙ ከፈለጉም። ተንኮሱ ቆይ ካልመጡስ? ይመጣሉ እኮ እነሱን እየጠበኩ ነው እኔ ራሴ። እስኪ በቃ ቆይ ልንገርሽ፣ እውነቱን አንቺን አልደብቅሽም። እንግዲህ ልንገርሽ፣ እዚህ አሁን ስንት 4 ቀን አይደል ስራ ከጀመርኩ አንድ ቀን መጥቶ በልቶ ማቅ አንድ ቀን አንዱ መጣ። መጀመሪያ በላ ሻተ ወደቀ እዚህ። ከዛ ቀን ሁለተኛ ቀኑ በዚህ የሆነ ግሉኮስ ይዞ ሲያል ምን ሆንካ? ባለፈው እዚህ በላው ታይፎይድ አለ። ከዛ ተጨንቄ አይዞህ አልኩ። እንደውም አንድ ምሪ እንዳልጋብዝና ሲለረ እዚህ ቤት አልገባም አለ። ከዛ አንድ ሰው ዝር አላለ። እነዚህ ዝንቦች ናቸው እንግዲህ
እኔና እነሱ ወጥ ቤቶቹ ምግቡን በስነ ስርዓት አይሰሩም እንዴ? ትሰራለች እንትን ትንሽ የሆነ ጭንቅላቷ ምን የሆነ ትናደዳለች። ባለፈው ሂጅ ወጡ ምንድን ነው አልኳት። ምን ሆነ ስትል አንዴ ብላውም ስትወረውር ለትንሽ ተደርድራለ ሽንኩርት ድንች ላይ ተሰካ። አልጠየቅኳትም። እናንተ ሲገርማል ስራ እየሰራችሁ አይደለም። ባለቤቱ አሁን ከትላንት ወዲያ መጣ 15 ብር ሰው ቲፔ ሰጠኝ ጨንቆን እሱን ሰጠሁት። በቃ ምን ሰራ ብለህ ኧረ እኔ ዝም ብዬ ጨንቆን አይዞህ አልኩት። እንበርታ እንግዲህ ስራ ነው እንደዚህ ነው አንዳንዴ ይጨምራል ይቀንሳል አልኩ። ከየት አምጥቶ ደግሞ ይከፍልልኛል? እሱ ራሱ ለኔ ጭንቀት አንድ ነገር እኮ ለምን አስተካክሏቸው አሰሩም እናንተ? አንተ በደንብ አስተናግድ ሰው ሲመጣ ሰውን አታጨናንቅ። ደግሞ እንደምታው ያምራል ሰው እሱን አይቶ ይመጣል ብዬ ነው። ሰው እኮ አሁን በጣም ብልጦ ነው። ምግብ ነው አይቶ የሚሄደው። ታች ያለው ጀራ ቤቱን አየሽው? እዛ አሁን ስንት ሰራተኛ ተደርድሮ ይመጣል። እዚህ ዋጋውም ትንሽ ሰውዬው ዋጋው ቀንስ ምግቡን ናክል አይደለም ሲል ኧረ ዝም በል የማታውቀው ነገር ካልሆነ ሂድ ሲለኝ ኧረ ምርጥ ነው ትንሽ እንደ 200 ጨምሩበታል። ሰው እንደዚህ ብሎኛል። አንድ ሰው እየመጣ ይሸሻል ማለት ነው። አይመጡም ጓደኞችሽ? ይመጣሉ። ቆይ እየጠበቁ አደራ እንዲበሉ በቃ እንዲበሉ የሆነ ቦታ ልንሄድ ነው ግን እርግጠኛ አይደለሁም። ሁሉም ሰው እኮ አይታመም። አሁን ከ3 ቀን በፊት ነው የሰራች ልጅቷ። እንዳውም ሰርታ ከ3 ቀን በፊት እሱን ፋስት አይደለም ምግቡ ፋስቱ ነው 3 ቀን 3 ቀን በስማም የምን ፋስት ነው ታዲያ? 3 ቀን ሆኖ አሁን የሚሰራ ቃራው ፍሬሽ ነው። ትኩስ የለም ቃራው ፍሬሽ ነው። አሁን ነው የተገዛ። አደራ እንግዲህ 3 ይሁን። ኧረ አላስፈላቸውም እንዴ እንዲታመሙ ፈልገህ ነው እንዴ? ኧረ ልጁ ዝም ብሎ ነው ራሱ በሽተኛ ነው። ባለፈው መጥቶ የበላው አይደል? ተው ምግቡ 3 ቀን ሆኗል አልከኝ እኮ። ኧረ ሳምንትም አለ እዚህ ጋር የባለፈው ሰው ማለት አይሆንም። በቃ እኔ ትንሽ ጠብቂያቸው ልኪታ። እሺ ምሬንዳ የሆነ ነገር ምንም አልፈልግም እኔ። እሺ ስጋ ጎረድ ይምጣልኝ። ኧረ ምንም አልፈልግም አልኩ እኮ። ተንኮሱ በግድ ነው እንደ ሰውን እንደዚህ የምታስበላው ለካ። እሺ ነው ሰው አንዴ ቢመጣም ሁለተኛ ሰው ከመጣ ምን እላለሁ ነው በቃ ዝም ብለሽ ወይ እኔ ብር የለኝም በቃ እንደ ብድር ቤት ኪራዩ ላይ ጨምራለሁ። በቃ አንተ ምን አገባ? ሰው ከመጣ ማስተናገድ ነው ስራክ። አንተ ለምን ያባረርከው? አንተ ከመጣ በኋላ ነው ሰው የጠፋ ብለው እንዳባሪር ነኝ አይልም። ለምን እንደ ወጥ ቤቷ ናት ዋናዋ። እሷ ብታጣፍጥ ይመጣል ሰው። እሺ ሰው በቃ እዚህ ምርጥ እንደሆነ ንገራቸው ይብሉ። እነሱ ብታመሙ ምን አገባሽ አንቺ? ምን ነው በልቶ ጓደኞቼ እኮ ናቸው እንዴ ያማል እንዴ አንተ ለብሩ ብለህ ሰው ይለቅ 4 ቀን የቆየ በየአይነት ይዘህ ልትመጣ ልታበላ። ተው እባክህ ራሴ ልሄድ ቁጭ በቃ እዛ ጋር ቁጭ ብለሽ ጠብቂ። እዚሁ ትንሽ ጠብቄ ነው እኔ ራሴ ልሄድ። አጨናነቁኝ። አዎ በጣም ምን አይነቱ ነው በእናታችሁ? 4 ቀን የቆየ ምግብ ቢለኛው ጭራሽ ልጆቹን ይብሉ ይላል። ትቀልዳለህ እንዴ? ልትገለፍ ፈለክ? አሁን የሆነ ነው። ይሄን ከማየትማ መሄድ ነው የሚሻለኝ። ሌላ ቦታ ልጠብቃቸው። ለምን ቁጭ በይ። ኧረ ተው በእናትህ። ኧረ ሂዱ እናንተ ሂዱ የማትበሉ እንዴ። እስከ አንድ በየአይነት ልብላ እንደ እኔ ራሴ በልቼ ብሞትስ ምን አደርጋለሁ? እዚህ ቤት ሰው የለም እንዴ? ቆየ ወንድሜ። እሺ ሰላም ነው? እግዚአብሔር ይመስገን። ምንድን ነው? ምን ሆንክ? ኧረ ወዴ ምን ሆንክ? ጠቅማት ይዞኝ ሽንት ቤት ሲሄዱ አይልም እዛ ቆይ ሽንት ቤቱ አሁን ከሽንት ቤት እየመጣ ነው። ስንት ደቂቃ እንደተቀመጥኩ ምንም ጣል ምን እሺ እኔ ምንም አልፈልግም። ኧረ የሆነ ነገር ምንም አልፈልግም። ኧረ ተው በቃ 3 ቀን በቃ ዝም ብሎ ጠቅማት ለቀቀብኝ። ወደ ላይ ወደ ታች ለኛል ጭንቀት እዛ ላይ አሁን ከዛ ነው የመጣው አይደል? ኧረ በስመ አብ እንደዚህ አይባልም እኮ እውነት እመም እኮ ነው። ምግብ በላገና አዎ ምንም ታድ ምን እኔ ምንም አልፈልግም አልፈልግም። ተጫወት እንግዲህ ተጫወት። ከሽንት ቤት እየመጣው ነው ይሄ ሰው እንዳይወስድብኝ ይዤ ልሂድ። መጣሁ አሁንም ያዘ መጣሁ። ተጫወት
አሁን የስተናጋጅ ይባላል። ኬር አረ የሆነ ነገር ምግብ ብላ ይምጣልህ ወንድም